በስመ አብ ቴዲ ትችላለህ። ይህን ትራክ መርጫለሁ። የመሃል ልቡ ጫፍ ባይሰራ እንዳይቆም ሁሉ ከአንድ ስፍራ እኔ መርጫለሁ ትራኬን በክርስቶስ በጣም ነው የወደድኩት ይህን ዘፈን ኪንግ ወይንንንን ወይን ቀድለት እምባዬ ፈሶ የማይበቃው እኔ አልፋ ብለው እንዲህ ቦብ ማርሌ ሬጌ ሙዚቃ እንዲህ ሲጫወቱ የሆነ ስሜት ነው የሚከትሉ። እግዚአብሔር የቴዲ ግን እኔ አላቅም። እኔ the best reggae artist in Ethiopia in Africa እስካሁን የዘፈን ነው የሰማው ኬልዋስ ያኔ ከጽናት ሲመለዲዴ ምን ማለት ነው? እግዚአብሔር አላኖር ሲለኝ ስጋት ጋይስ ዘፈን አረመን ጉድ ነው። ዋይኔ ላይ ሲመሽም ሲነጋ ተመላለሽበት ፍቅርሽ ድል አድርጎኛል ምንከልካ ያለበት ዋይኔ ላይ ሳቅሽ ብቅ እያለ ልቤን ዜና ነሳው እኔማ ለነፍሴ ለአንድ ራሴ ሳሳውለት እኔስ ለነፍሴ ለአንድ ራሴ ሳሳውለት ገብተሽ ካንጀቴ ነው መሞቴ ወይ እኔስ ለነፍሴ ለአንድ ራሴ ኧረ ምን ጉድ ነው ኧረ ምን ጉድ ነው ሰማይ ሞኝ ነው ምድር ወስ እንደሌለኝ አለ እሷስ በማረው ጥርሷ ወድሻለሁ 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 በማረው ጥርስሽ ተማርካለሁ እኔ ይችላል እንወዳለን አባይ የሞላ እንጎላለን እኛ ባለም ኢትዮጵያ ተዘመነ ባለም ኢትዮጵያ ተዘመነ ከኢቶሪካ አልበም የተረዳናቸው 5 ነገሮች ሲሆን 5 ዘፈኖች ነው የምነግርህ ማለት ራንክ ነው ማረግልህ። እኔ ሁሉም ዘፈኖች በጣም ነው ደስ የሚሉት። ደጋግሜ ሰማው መቀየሩ አይቀርም። ከ18 እስከ 1 እመጣለሁ፣ ከ5 እስከ 1 ግን ማለት ነው 5ኛ ቦታ ላይ ያስቀመጥኩት ሰነዋል ስመመነ እኔ ጉራጌኛ እያለ የምንጨፍር ሰዎች ለሰርቦት ይዳዬ ሲለን እያለ እየተቀበሉ የሚገርም ትራክ ነው ከነ ጉራጌ ጥፍጥ ብለ የሚሰማ። 4ኛ የተመቸኝ ዘፈን ማለት ምን መሰለህ? ሺዲ ሞዳ ገርል ፍሬንድ አለች ሚስት አለች ወደፊታችሁን በጣም ታስባለህ ማለት ጋብዛታ ብልጭታም በጣም ነው ደስ የሚለው። የሚገራርሙ ዘፈኖች ሺዲ ሞዳ ሺዲ ባል ደስ ያለ በ90 ስቶን የተሰራው በ90 ስቶን የተሰራው። 3ኛ ቶፕ ስሪዎቹ ገለጸናና ቶፕ ስሪ 3ኛ ጽዮን ሙሽራዬ ማርያምን አንተ ሀገርን የምትወዳት ከሆነ ስትሰማው ይነዝርሃል ሀገሬ ሙሽራዬ ማለት ነው። ስለ ጥረቷ ሲያወራ ውስጥ ጥላቻ ካለ ብቻ ነው የሚቆጠቁጥ ጽዮን ሙሽራዬ 3ኛ። 1ኛና 2ኛ ላሉት ዘፈኖች ማለት ነው አልበሙን 70 ጊዜ ደጋግሜ ብሰማው ግን የምቀየራቸው አይመስለኝም። በ2ኛ ደረጃ መርከብ እንዴት ነው ደስ የሚለው እንዴት ነው ደስ የሚለው መርከብ እንዴት ነው ደስ የሚለው ያለ ምንም ጥርጥር። ግን እነ መሪማ ምናምን ላይ በጣም ደስ የሚሉ ዘፈኖች አሉ ኢቶሪካን ጨምሮ። በ1ኝነት ደረጃ ግን ጀምበር ማን እኔ አላውቅም ማርያም ደግሜ ሰራው በቃ ደግሜ ስሰማቸው ምናምን እነዚህ ራኪንጎች ሊቀየሩ ይችላሉ። ስሜ ማለት ነው በዚህ ሰውዬ ስም ምክንያት ነው የወጣው። ቴዲ አቦጊዳን ሲያወጣው አልተወለድኩኝም። አቦጊዳን ካወጣው ከ3 ወር ከ4 ወር በኋላ ነው የተወለድኩት። ነገር ግን ቴዲ አፍሮ ትልቅ ስለነበር ነው ስሜ ቴዲ የተባለው። እኔ የተወለድኩበት ቀን ሐምሌ 24 ላይ ነው ዶክትሬቱን የያዘው ቴዲ። እመቤቴን ትለይብኛለህ። ታይምለስ አርቲስት ነህ አንተ ማን ፎሎ ኩፒንግ ሼር ያረጋችሁ ይበቻችሁ። ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብ ምተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ
አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ የቴዲ አፍሮን አዲሱን አልበም እየሰማ ዝናብ ሲዘንብ ያለውን ስሜት ታውቀዋለህ? አታውቀውም? ይሄ ትልቅ ምልክት ነው ያለው። ቴዲ አፍሮ ይለያል የምንለው በምክንያት ነው። ንጉሶይ 1000 ዓመት ይንገሱ፣ እናቴ ትሙት፣ አንተ ትለያለህ። እኔ ለአንተ ቃል የለኝም። በቴዲ አፍሮ ዘፈን ምን አይነት ያበደ ኤዲት ነው የሰራው? እናቴ ትሙት። በደንብ ኮፒ ሊንክና ሼር እያረጋችሁ እዩት። ወደ ቪዲዮ ለምን አረጃለሁ የሰው ቤት ሳላይ የራሴ ኖራለሁ ሲከፋኝ አንዳንዴ እንደ ሰው ባለቅስም አልጎዳም ጤናዬ ምንም ከኔ አይብስም አትቀደምምና ምኞቱን ለናንተ ጓሽ አባይ ለዘዴው ባፍ ይቀድማል አምኖ በከዳት እንዴት ያማል ወርቅ ያበደረ ደርሶታለት እንዴት ይችላል ዝም ማለት ከነገ ዛሬ ይሻላል የራሴን ጩኸት ተነጠቅኩ ተጣላሁና ከወንዝ ያልባል እንዴት ልታረቅ ከራሴ ጋር አዲስ አበባ አደሸግር ዋሄ እንኳን ሸግር ሁሉ አይደሎ ሙላው አገር ዋሄ ሙላው አገር በፍቅር ጠርተን ከዳር እስከ ዳር ከዳር እስከ ዳር መሃል ገቡና አቆሙን ከዳር መጣና ደግሞ ከሰዓታት በፊት የተለቀቀውን የቴዲ አፍሮ ሙዚቃ ሊገባኝ አልቻለም። እንዴት ነው የሚገባኝ ነው በዚህ ፍጥነት? እኔም እኮ አልገባኝም። ዝም ብዬ ነው እንዲህ ብለው ሲጀምር ርዕሱም አልገባኝም። እኔ አልገባኝም ርዕሱ ራሱ። ተረጋጋ። ምናልባት የዛሬ 2 3 ዓመት 4 ዓመት ምናምን ሊገባ ይችላል። ሁላችንም አልገባንም ገና። የቴዲ ዘፈን አሁን እየተለቀቀ ነው፣ ገና አላለቀም። 5-6 ዘፈኖች ተለቀዋል እና ይሄ መሬማ የሚለው ዘፈን በቃ በጣም ሌላ ሌቭል፣ እግዚአብሔርም በጣም ነው ኢሞሽን የሚያደርገው። በየመን በሳውዲ አረቢያ ለምትሰቃይ አንድ ሰራተኛ እሱን ታሳቢ በመደረግ ነው የተሰራውና በስማ ማርያምን በጣም እኔ እንዴት እንዳሰበው አላውቅም። እና በጣም ነው ኢሞሽን የሚያደርገው። ኢማጂን በዛ ላይፍ በዛ ሲቹዌሽን አው ሊቢያ ላይ የተሰቃዩ በስደት የተሰቃዩ ሰዎች ፕላስ በሳውዲ አረቢያ ውስጥ ለሚገኙ ሰራተኞች ምናምንና ምን ያህል ስቃይ እንዳለው ምናምን እሱም በደንብ ድፕ ምናምን ነው የሚያብራራውና በጣም በዛ ሲቹዌሽን ያለፈ ሰው በጣም ኢሞሽን የሚሆንበት ዘፈን ነውና ስሙት። በጣም አንዳንዶቹ ኮሜንቱን ብትሄዱ ምናምን በቃ ያለቀስኩ ነው ምናምን ነው የሚሉትና ስሙት። በጣም ድፕ የተሰራ እነሱን ታሳቢ በመደረግ የተሰራው ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ብከናነብም ተይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ I'm
እንዴት ከታች እስከ ላይ ያራዳ ልጆች ይሄ አብሶ ወደ 90ዎቹ ሚሊዮን ሺህ ቢባል የመጨረሻ ነው የሚመልስ ነው ማለት ሰው እንዴት ሙሉ ይሆንለታል አንተ አረ ምን ጉድና መጣተ በመድኃኒዓለም አስበዋል ቆይ ግን ያራዳ ልጆች ጠብቀህ ማለት ነው ማለት በጣም ተጠብቆ ብዙ ጊዜ በጣም የተጠበቀ ነገር ምርጥ ሆኖ ግን አንተ ኤክስፔክት ያንሳል ማለት ነው ከጠበቀውና እንዴት አትወርድም? መታደል መሰጠት አንተ የሙዚቃው ሮናልዶ ነህ። በቃ ምን አይነት ሰው ነው አንተ? አድምጡት ያራዳ ልጆች ይደመጥ። መቼስ የንጉሱ ፋኖች በይሳት አልተኛችሁም ብዬ አስባለሁ። አይኖ በጣም ዘግይቻለሁ፣ ግን በጣም ሳዳምጣቸው ነበር ስራዎቹን። እጅግ በጣም የሚገራረሙ ስራዎችን ነው ድሮፕ ያደረገልን። እንደጠበቅነው አላሳፈረንም ማለት ይቻላል። ዳስጣን በጣም በቃ የሆነ ለመስማት ራሱ ማለት ነው የሚከብድ ሙዚቃ ነው ማለት ይቻላል። መርከቡ በጣም ቆንጆ ሙዚቃውን አግኝቼዋለሁ። ሌሎች ሰመመነም በጣም ቆንጆ ሙዚቃ ነው። በጣም የሚገራረሙ ሙዚቃዎችን ነው ድሮፕ ያደረገልን። ብቻ ዛሬ የሆነ በዓል እየመሰለኝ ነው ማለት ነው። ለማንኛውም እናንተ የትኞቹ ሙዚቃዎች ተመቻችሁ? ነገ ደግሞ በሙዚቃዎቹ ቪዲዮ ሰርች የምመለስ ይሆናል። ዛሬ ከንጉሱ ውጪ ምንም ስራ አይኖረኝም። ለማንኛውም ላይቭ ላይ ካለው እንገናኛለን። እናንተ ከአዲሱ አልበሙ የቱ ተመቻችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ።